ሊመልሰው ይችላል። ኢንሻአላህ ምን ይታወቃል። አላህ ገፉር ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተተረፈ ባለኝ ውድ ቤተሰቦቼ የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። እንግዲህ ሰሞኑን ትንሽ ጣፋ ብያለሁ እያልኩ ነው ማለት ነው። ያው ታውቃላችሁ ረመዳን ስለሆነ ሁላችንም ቢዚ እንሆናለን። አላህ ሱብሃነሁ ወተዓላ ያግራልን፣ ስራውንም ያቅለልልን። አላህ ሱብሃነሁ ወተዓላ ደግሞ ረመዳናችን ዱዓችንን አላህ ይቀበለን ማለት ነው። ቅመሞችዬ አብሽሩ፣ በርቱ፣ አላህ ያግዛችሁ፣ አላህ ቀለል ያደርግላችሁ ማለት ነው። እንግዲህ ወደ ርዕሴ ስገባ አቢባን ሰምታችኋታል። አንድ ሰው ረመዳን መጥቶ ካልተቀየረ መቼም አይቀየርም ብላለች ማለት ነው። ስለዚህ ረመዳን ሲመጣ ረመዳንን ጠብቀን መቀየር አለብን ብላለች። ያው እንግዲህ በዚህ ላይ አስተያየት መስጠት አይቻልም፣ ምክንያቱም እሷ ሁሉንም ነገር ታውቃለች ማለት ነው። ሳታውቅ ቀርታ አይደለም። ያው እንግዲህ ማለት የምፈልገው ነገር ቢኖር ወይም ምለው ነገር ቢኖር አላህ ሱብሃነሁ ወተዓላ በዚሁም ያግራላት ነው ምለው። ኢጃብ በዚሁም አላህ ያግራላት፣ አላህ የወፍቃት ነው ምለው። ያው እንደነገርኳችሁ ነው። ሳታውቅ ቀርታ አይደለም፣ ሁሉንም ታውቃለች። ነገር ግን ያው እያወቁ ማጥፋት የሚባል ነገር ስላለ ነው። አላህ ሱብሃነሁ ወተዓላ ለሁላችንም ቀልብ ይስጠን ማለት ነው። እና አላህ በዚሁ ኢጃብን ይወፍቃት፣ በዚሁ ያግራላት እና እያወሩ ማለት ነው። ረመዳን መጥቶ አንድ ሰው ካልተቀየረ መቼም አይቀየርም ስትላት፣ ሪም ደግሞ ምናልባት በዚሁ አላህ ቀልባችን ሊመልሰው ይችላል ስትላት ኢንሻአላህ ኢንሻአላህ እያለች ነበር ማለት ነው። እኔም ኢንሻአላህ ብያለሁኝ። አላህ ሱብሃነሁ ወተዓላ ቀልብ ይስጣት ማለት ነው። በነገራችን ላይ ያው በዚህ ሰዓት በሶሻል ሚዲያ ላይ ያው ሁላችንም እኬሌ እኬሌ እንላለን እንጂ ሁላችንም ስህተት እንሰራለን ማለት ነው። ምናልባት እነሱ ታዋቂ ስለሆኑ ይሆናል እንጂ ያው ሁላችንም የምንሰራው ስህተት ይኖራል። አላህ ሱብሃነሁ ወተዓላ ለሁላችንም ሂዳያ ይስጠን ማለት ነው። አንዳንዴ እኛ የራሳችንን ነገር እኛና አላህ ብቻ ስለምናውቀው የራሳችንን ጥፋት ወይም የራሳችንን ስህተት ዝም ብለን የሰዎችን ስህተት ብቻ እንከታተላለን ማለት ነው። ምናልባት እነዛ ሰዎች ከኛ የተሻለ መልካም ስራ መልካም ነገር ኖሯቸው ሊሆን ይችላል እና አላህ ሱብሃነሁ ወተዓላ ብቻ ለሁላችንም ሂዳያ ይስጠን ማለት ነው። ከቻልን አንድ ሰው ዱዓ ማድረግ አለብን ማለት ነው። ለዛ ሰው ያን ሰው መጥፎ ስህተት መንገድ ላይ አለ ብለን ካሰብን ዱዓ እናደርግለት። አላህ ሱብሃነሁ ወተዓላ ደግሞ ለሁላችንም ሂዳያ ይስጠን። ያው በዚህ ሰዓት እንዳልኳችሁ ነው። ሁላችንም አንዱ አንዱን መተቸት ነው እንጂ ስህተት ማንም ጋር አይጠፋም። በቃ የቱም ጋር ብትሄዱ ማለት ነው፣ የትም ብትሄዱ ስህተት የሚጠፋው ሰው የለም። ያው የሰው ልጆች አይደለም፣ የሰው ልጅ ሙሉ አይደለም፣ ጎደሎ ነው በሆነ በኩል። የፈለገ አዋቂ ነው ብትሉት፣ የፈለገ ጥሩ ሰው ነው ብትሉት፣ አሊም ነው ብትሉት፣ የሆነ ቦታ ላይ ስህተት ታገኛላችሁና የሰው ልጅ ሙሉ አይደለም እና አላህ ሱብሃነሁ ወተዓላ ስህተታችንን ጉድለታችንን አላህ ሱብሃነሁ ወተዓላ እንግዲህ ይሙላልን ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ እኛ በምናጠፋው ልክ ሳይሆን እሱ እንደ መሀሪነቱ እንደ አዛኝነቱ አላህ ሱብሃነሁ ወተዓላ ይማረን ማለት ነው። እና አላችኋለሁኝ ኮመንት ላይ ሳይ ብዙዎች በቃ ኢጃብን ረመዳን እንኳን ሳያልቅ እንድታወልቅ ነው፣ የአመት ሻኪራ የአንድ ወር ሰሚራ እና አንቺ ረመዳን ሲመጣ ነው ሙስሊም የምትሆኝው። በጣም ብዙ ነገር ማለት ነው። እና ያው ይሄ ትችት ሁሉ ምንም ጥቅም የለውም እውነት ለመናገር ማለት ነው። እና ያው መተችታችሁ ለውጥ ቢኖረው የሚቀየር ነገር ቢኖር ያው ሁላችንም አብረን እንተች ነበር ማለት ነው። ግን ትችቱ ጥቅም የለውም፣ እነሱ ጋር ምንም አይነት ነገር አይኖረውም። ስለዚህ ዱዓ ብናደርግላቸው ደግሞ የተሻለ ነው ብዬ አስባለሁ። ረመዳን ነው ደግሞ ሁላችንም ለራሳችንም እንዲሁም ደግሞ በቃ ለምንወደው ሰው ዱዓ እናደርግ ማለት ነው። እና ከቻላችሁ ዱዓ አድርጉላት። አላህ ሱብሃነሁ ወተዓላ ካለችበት ሁኔታ አላህ ቀልብ እንዲሰጣት ልብ እንዲሰጣት እና አላህ ሱብሃነሁ ወተዓላ እንዲያጋራላት አላህ እንዲያስተካክላት አላህ ሂዳያ እንዲሰጣት ዱዓ አድርጉላት ከቻላችሁ ማለት ነው። እና ዱዓ ብታደርጉ ነው የተሻለው
ብዬ የማስበው እንግዲህ እንደ አስተያየት ነው ማለት ነው። እንግዲህ ታውቃላችሁ አስተያየት ሰጪ ነን እና እንደ አስተያየት ዱዓ አድርጉ ከምትወቅሱ ማለት ነው። ወቀሳችን ምንም የሚቀየር ነገር የለም። ዱዓችን ግን ምናልባት ተቀባይነት ቢኖረው የሚቀይረው ነገር ይኖራል ማለት ነው። አላህ ሱብሃነሁ ወተዓላ ሂዳያ ይስጣት። ለሁላችንም ደግሞ አላህ ሂዳያ ይስጣን፣ በምናወራው፣ በምንሰራው፣ በምናየው ብቻ በብዙ ነገር እና አላህ ሱብሃነሁ ወተዓላ ለሁላችንም ሂዳያ ይስጠን ማለት ነው። አላህ መጨረሻችንን ያሳምርልን። ያው እንግዲህ እኛ የእኛ ነገር አሳሳቢ ነው እና የሁላችንም አላህ መጨረሻችንን ያሳምርልን እላችኋለሁ። እነ ቅመሞችዬ በያላችሁበት አላህ ይጠብቃችሁ፣ አላህ ያግዛችሁ፣ በርቱ፣ ጠንክሩ ማለት ነው። ያው እንግዲህ ለቀጣዩ ረመዳን ኢንሻአላህ በሀገራችን የምንጾም ያደርገን ማለት ነው። በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።